Hey guys, let's see about spoken English. Simple spoken English. ሰላማት ጋይስ ከዚ ቅልል ዝበለ እንግሊዝኛ ስፖከን እንግሊሽ ኢና ክንመሃር ቅልል ያለ እንግሊዝኛ ንግግር ነው የምንማረው። ኦኬ ሌትስ ጎ። ሃው አር ዩ ዱዊንግ። እዚ ፕሮናውንስ ጌርካ ትንበብ ተሎ ወይም ፕሮናውንስ አርገን ስናነበው ሃው ዩ ዱዊንግ ይላል። ኦኬ አር ሁሌ ሳይለንት ነው። ሃው ዩ ዱዊንግ። ሃው ዩ ዱዊንግ ምን ማለት ነው? እንዴት ነህ፣ እንዴት ነሽ፣ ሰላም ነው ወይ ማለት ነው። ወይም ከመይ ኣለኻ ደሓን ዲኻ ማለት እዩ። ነምበር 2 ዋት አር ዩ ዱዊንግ። ዋት አር ዩ ዱዊንግ ፕሮናውንስ ስናደርገው ወይም ፕሮናውንስ ጌርና ተንብቦ ተለና አር ሳይለንት ይሆናል ወይም አር ሳይለንት ነው። አር ሳይለንት እዩ አይነበብን ማለት እዩ። ሶ ከመይ ጌርና ኢና ነንቦ እንዴት እናነበዋለን? ዋት ዩ ዱዊንግ፣ ዋት ዩ ዱዊንግ። ሄይ ዋት ዩ ዱዊንግ ኦቨር ዜር ማለት እንችላለን። ዋት ዩ ዱዊንግ ኦቨር ዜር ማለት ምን እየሰራ ነው እዛ፣ አሁን ምን እየሰራ ነው፣ ወይም ሕዚ እንታይ ኢኻ ትሰርሕ ኣለኻ ማለት እዩ። ወይ እንታይ ኢኻ ትሰርሕ ኣለኺ፣ ምን እየሰራሽ ነው ለማለት ነው። ሶስተኛ ዌር አር ዩ ጎይንግ። ይህንን ፕሮናውንስ ሲደረግ ወይም ሲደመጽ ወይም ተድምጾ ተለና ማለት እዩ አር ሳይለንት እዩ ሕዝውን። ዌር ዩ ጎይንግ፣ ዌር ዩ ጎይንግ እንለዋለን። ዌር ዩ ጎይንግ ና፣ የት ነው የምትሄደው፣ የት ነው የምትሄጂው፣ ናበይ ኢኻ ትኸድ ለማለት እንጥቀመሉ ማለት እዩ። አራተኛ ሃው አር ዩ ኢልና ነንቦ ግን ፕሮናውንስ ተገብሮ ተለና ወይም ፕሮናውንስ ሲደረግ ሃው ዩ እንላለን። ሃው ዩ ምን ይለናል እሱ? ወይም ታይ ብለና ወይ ታይ ትብለና ማለት ትምልስ ተሎ አም ፋይን ታንክስ፣ አም ጉድ ይላሉ። ወይም ደህና ነኝ፣ ጽቡቅ እየ፣ ደሓን እየ ክብለና ይኽእል ማለት እዩ። አናዘር አምስተኛ ኢዝ ወይም ሓሙሽተ ቁጥሪ ሃው ዱ ዩ ዱ። ሃው ዱ ዩ ዱ ለምንድን ነው ሃው ዱ ዩ ዱ የምንለው? ወይም ንምንታይ ኢና ንጥቀመሉ ሃው ዱ ዩ ዱ? ፎር ስትሬንጅ ፐርሰን፣ ስትሬንጅ ዩ ኔቨር ሲን ቢፎር፣ ፐርሰን ሁ ዩ ኔቨር ሲን ቢፎር፣ አይተም የማታውቀው ሰው፣ እንግዳ የሆነብህ ሰው ሃው ዱ ዩ ዱ እንላለን። ወይም ሓዱሽ ሰብ ዝኾነ ሃው ዱ ዩ ዱ ኢና ንብሎ። እሱ እንታይ ሊምልሰልና ማለት እዩ? ሃው ዱ ዩ ዱ። እሱም ሃው ዱ ዩ ዱ ብሎ ይመልስልናል ማለት ነው። ሶ ሃው ዱ ዩ ዱ ማለት ሰላም እንዴት ነህ፣ ደህና ነህ ወይ ደህና ነሽ ማለት ነው። ወይም ከመይ ኣለኻ ደሓን ዲኻ ንመን ርኢናዮ ዘይንፈልጥ ሓዱሽ ሰብ ማለት እዩ። ዌር ዩ ፍሮም፣ ዌር አር ዩ ፍሮም ይነበብ እዚ ግን ኩሉ ግዜ ወይም ሁሌ አር ሳይለንት ነው አይነበብም። ዌር ዩ ፍሮም እንለዋለን ወይ ንብሎ ማለት እዩ። ዌር ዩ ፍሮም፣ አም ፍሮም አሜሪካ ክብለና ይኽእል እዩ ወይም ሊለን ይችላል ማለት ነው። ዌር ዩ ፍሮም ማለት ከየት ነው የመጣ ወይም ካበይ መፂኻ ማለት እዩ። አም ፍሮም አሜሪካ ካለን ከአሜሪካን የመጣሁት ወይም ካብ አሜሪካ የመፅአ ነው ማለት እዩ። ሶ ጋይስ I hope you enjoy but this lesson. Just like and share.